ሰላም እንኳን ወደ አሪፍጌት በደህና መጣችሁ። በዛሬው ቪዲዮ ደግሞ አሪፍጌት ላይ እንደ ኢንስትራክተር ሆናችሁ የሰራችሁትን የተለያየ ገንዘብ ወይም ደግሞ ዋሌታችሁ ላይ የተቀመጠውን ተማሪዎች ከእናንተ ኮርስ ገዝተው ያገኛችሁትን ገንዘብ እንዴት አድርጋችሁ ዊዝድሮ ማድረግ ትችላላችሁ የሚለውን እናያለን። መጀመሪያ ምንድነው የምታደርጉትኝ? እንደ ሴለር ወይም ደግሞ እንደ ኢንስትራክተር ሆናችሁ ሎጊን ታደርጋላችሁ። ሎጊን ካደረጋችሁ በኋላ ወደ ዳሽቦርዳችሁ ነው የምትሄዱትኝ። ዳሽቦርዳችሁ ላይ ከሄዳችሁ በኋላ ቶታል ስንት ተማሪ ያላችሁ፣ ምን ያህል ሬቨኑ አግኝታችኋል፣ ምን ያህል ኮርስ አላችሁ የሚለው አለ። እኛ አሁን የምንፈልገው ብራችንን እንዴት አድርገን ማውጣት እንችላለን የሚለውን ስለሆነ ስለዚህ ወደ ዋሌት እንሄዳለን ማለት ነው። ዋሌት ላይ ከሄድን በኋላ እንደምታዩትኝ አቬለብል ያላችሁን ባላንስ እዚህ ጋር ማግኘት ትችላላችሁ። በምንድነው ማውጣት የምትፈልጉት የሚለውን ደግሞ እዚህ ጋር እንደምታዩት 3 አማራጮች አሉ። በቴሌ ብር ነው፣ በሲቢኢ ነው፣ በኤምፔሳ ነው። በየትኛው ነው የሚለውን እናንተ ትመርጣላችሁ። በዚህ ቪዲዮ በቴሌ ብር እንዴት አድርጋችሁ ታወጣላችሁ የሚለውን አሳያችኋለሁ። ቴሌ ብርን ሰሌክት እናድርጋለን። ከዛ አሁን 80 ብርን ያለኝ ካላችሁ ብር ያነሰ ነው ማውጣት የምትችሉትኝ። ከዛ በላይ ካስገባችሁ አይሰራላችሁም። ስለዚህ 25 ብር እስቲ ዊዝድሮ በማድረግ እንጀምር። አማውንት ታስገባላችሁ። ከዛም በኋላ ፎን ነምበር ታስገባላችሁ። ፎን ነምበር ስታስገቡ መርሳት የሌለባችሁ ነገር ምንድነው 251 ብላችሁ መጀመር ግዴታ ነው። ስለዚህ 2519 ብላችሁ ቁጥራችሁን ታስገባላችሁ ማለት ነው። ቁጥራችሁን ካስገባችሁ በኋላ ዊዝድሮ ትሉታላችሁ። ከዛ 25 ብር የምታወጡ ከሆነ አሪፍ ፔፊ ይሄን ያህል ይቆርጥባችኋል። አንድ ላይ የሚቆረጥባችሁ ይሄን ያህል ነው ብሎ ያሳያችኋል። እሱን ኮንፈርም ካደረጋችሁለት በኋላ ፓስወርዳችሁ ማስገባት ይኖርባችኋል። ይሄ ፓስወርድ የትኛው ፓስወርድ ነው? አካውንታችሁን ለመክፈት የተጠቀማችሁት ፓስወርድ ነው ማለት ነው። አካውንታችሁ ስትከፍቱ የተጠቀማችሁትን ፓስወርድ ታስገባላችሁ። ከዛ ኮንቲኒው ትሉታላችሁ ማለት ነው። እንደምታዩት ፕሮሰስ እያደረገ ነው። ከዛ ኦቲፒ በኢሜይላችሁ ይልክላችኋል ማለት ነው። ኢሜይላችሁ ጋር ሄዳችሁ የተላከላችሁን ኦቲፒ አምጥታችሁ ታስገባላችሁ። ቬሪፋይ ታደርጉታላችሁ ማለት ነው። ቬሪፋይ አድርጎ ከጨረሰ በኋላ ሰክሰስፉሊ ወደ ቴሌ ብራችሁ ያስገባላችኋል ማለት ነው። የኔን ወደ ቴሌ ብር ያስገብቶልኛል። ሪሲቱን አታች አደርግላችኋለሁ አብሬ። ከዛ ያለኝን ከረንት አማውንት አንድ ላይ አድርጎ ያስቀምጥልኛል ማለት ነው። ይህንም እንደዚህ በመጠቀም በቀላሉ አሪፍጌት ላይ የሰራችሁትን ማንኛውም አይነት ብር፣ ማንኛውም መጠን ያለው ብር እንደዚህ አውጥታችሁ ወደ ዋሌታችሁ፣ ወደ ባንካችሁ፣ ወደ ሞባይል ባንኪንጋችሁ፣ ወደ ፈለጋችሁ ተውሳችሁ መጠቀም ትችላላችሁ ማለት ነው።